ወንዙ በአፈር ተዘግቷል። ዶክሜንት፣ ዩኒፎርም፣ ጫማ አልቀረም። ከ100 በላይ አባወራ ሜዳ ላይ ወድቀው ነው ያሉት። ምንም ዕቃ አልቀረኝም። ንብረቴ በስብሶ ነው ያለው። ከነ ልጆቼ ውጪ ነው ያደርኩት እያለቀሱ የተናገሩት አባት በቦሌ ክፍለ ከተማ ወረዳ 11 ቀጠና 2 ወይና አምባ ማርያም ወደ ኢንዱስትሪ ፓርክ በሚወስደው ትልቁ ወንዝ አካባቢ ያሉ ነዋሪዎች ትላንት በጣለው ዝናብ ከፍተኛ የንብረት ጉዳት እንደደረሰባቸው፣ ውሃው አሁንም ሙሉ ለሙሉ እንዳልተወገደ ተናግረዋል። አንድ እያለቀሱ እውነቱን ያስረዱን ነዋሪ አባት ምንም ዕቃ አልቀረኝም፣ ንብረቴ በስብሶ ነው ያለው። ከነ ልጆቼ ውጭ ነው ያደርኩት። የተወሰኑ ሰዎች ናቸው የሚሰሩት ነገሩን። ንብረቱ ሲቀር አሁን ራሱ ቱቦው ተዘጋብን። ከነ ልጆቻችን ከቤት ውጭ ነን። ጭቃው፣ ሽታውና ብዙ ነገር በሽተኛ ሆነን ያለ ነው። መፍትሄ የተዘጋውን ወንዝ መክፈት ነው። ከ10 ዓመት በላይ የኖርንበትን ሰፈር ነው። ከ3 ዓመት ወዲህ ከበድ ያለ ዝናብ ሲዘንብ ብቻ የተወሰነ የቤት ግድግዳ ነክቶ ነበር የሚያልፈው። አሁን ግን ውጭ ያሳደረን። ከወንዙ አፈር የሚደፉ ግለሰቦች አቅምና ብር አላቸው። ከወረዳው ጋር ቀኝ እጅ አላቸው። ግለሰቦቹ እያንዳንዳቸው ክፍለ ከተማ ናቸው። ይታሰሩ አንልም። መንግስት አፈሩን ያንሳልን። ግለሰቦቹ ወረዳና ክፍለ ከተማ አስተዳደሩ ላይ ናቸው። ክፍለ ከተማም ያውቃል፣ ጉዳዩን ማስፈጸም አልቻለም። ላለፉት 3 ዓመታት ዘንድሮን ጨምሮ አምና ቴሌቪዥን፣ ፍሪጅ ተበላሸብን፣ ገዝተን ተካን። ዘንድሮም እንደዚሁ ሁልጊዜ ውሃ ቀዳ ውሃ መልስ ከሚሆንብን ወንዙን የዘጋውን አፈር ያንሱልን ብለዋል። ሌላኛው ንብረት የተጎዳባቸው ነዋሪ እያንዳንዱን ቤት ተማሪዎች አሉ። አንድ ዶክሜንት፣ ዩኒፎርም፣ ጫማ አልቀረም። አፈር በሲኖ እየመጣ ወንዙ ዘግቶታል። እዛ ወንዝ ልክ ዝናብ በዘነበ ቁጥር እየሞላ ከሰው ጎርፍ ቤት ገባ። አንድ ሰው ብቻ ከ200 ሺህ በላይ የቤት ቁሳቁስ ነው የወደመው። በአንድ ሰፈር ያለው ተከራዮች ውጭ ቢያንስ አንድ ግቢ ከ25 እስከ 30 የሚሆን ሰው ነው። ንብረት አንድም የተረፈ ነገር የለም። አሁንም ሰዎች ወንዝ ዳር ወንዝ ውስጥ ከጭቃ ዕቃ እየለቃቀሙ ነው ያሉት። ከተከራይ ህፃናት እስከ አዋቂ ሁሉም ፀሐይ ላይ ነው። ከህዳር ወር ጀምሮ ነው አቤቱታ እያቀረብን የነበረው። ይኸው ከባድ ዝናብ እየዘነበው ትላንትና ከቀኑ 9 ሰዓት እስከ 10 ሰዓት አካባቢ ጀምሮ ወንዝ መሄጃ መንገዱን በግራና በቀኝ እየደፉ ገቡ። የዛሬው ዓመት እንዲሁ ስንጨናነቅ ድልድዩ ወደቀ። ድልድዩ እያንዳንዱን ማህበረሰብ 500 ብር አዋተን አስነሳን። ዋናው ነገር አሁን ድረሱልን። ህዝብ ከሌለ መንግስት ብቻውን መቀመጥ አይችልም። ይህን ጉዳት እንዲደርስ ያደረጉት ደግሞ 3 ሰዎች ናቸው። ስለ እነዚህ ሰዎች ወረዳውን ስንጠይቀው ምንም የሚሰጠው ምላሽ የለም። እናስተካከላለን፣ ክፍለ ከተማ አመልክተናል ነው የሚሉት። ሌላ የተሰጠ አማራጭ የለም። በምትችሉት ለነፍሳችን ድረሱልን ያሉት። ሌላኛው የስፍራው ነዋሪ በጣም ችግር አለ፣ ተደጋጋሚ ነው። ዛሬ 2-3 ዓመታት ሆኖታል። ይህ ሁሉ የሚሆነው በ3-4 አባወራ ግለሰቦች ነው። አፈር እየደፉ ወንዙን የዘጉት ከሳይት የሚመጣ አፈር እያስደፉ ብር ይቀበላሉ። ወንዙን ዘጉት። ውሃው ቤት ይሄድ እስከ ወረዳና ክፍለ ከተማ ድረስ ይታወቃሉ። ግን ምንም መፍትሄ ነገር አልተሰጠም። ተከራዮች የኔ ሙሉ ቤት ዕቃ ደብተርና ዩኒፎርም ሙሉ የለም። አሁንም ቢዘንብ ተመልሶ ይገባል። አሁንም ጎርፍ እንዳለ ነው። ለሚመለከተው ተናግረን ነው የመጣ ነው። አሁን ክሰሱ ነው የተባልነው። እኛ ደግሞ አሁን አንገብጋቢ ችግር ነው ያለብን። ዝናብ ቢጥል ተመልሶ ከቤት ነው የሚገባው። ወረዳው፣ ክፍለ ከተማው ምንም መፍትሄ አልሰጡንም። እናስጠርጋለን ነው የሚሉት። ከ100 በላይ አባወራ ሜዳ ላይ ወድቀው ነው ያሉት። ለእሳት አደጋ ስራ አመራር ኮሚሽን ቅሬታውን አሁን ደርሷል። ጉዳዩን ተከታትለን መረጃ እናቀርባለን።